ሰውን ለመርዳት ሰው መሆን በቂ ነው። በአንድ ወቅት የመቄዶንያ መስራች ዶክተር ቢንያም እንዳሉት ሰውን ብቻ ወይስ እንስሳትንም ጭምር? በዛሬው ፊልም ሪካባችን ስለ ቦብና ከጎዳና አንስቶ ጓደኛው ስላደረገው ውሻ እንመለከታለን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። That's a nice dog. Thank you, appreciate it. I remember you came up to me in the park the other day. You told me that I had a nice looking dog, right? You got my dog. It's my dog. You beat him. Listen, if you want the dog, you give me 10. Simple. And then when the dog gets all yappy about it, I'll beat him in the head with a rock. You shot him. He was gonna hurt our dog. በብሩክሊን ቦብ ሳጎስኪ የተባለ ዝምተኛ የተገደበ የቡና ቤት ባርማን ብቻውን የሚኖር ሲሆን በአጎቱ ልጅ ማርቪን ስቴፕለር የአካባቢው ባር ውስጥ የሚሰራ ሲሆን ብዙውን ጊዜ በቼችኖ ማፊያዎች ህገወጥ ገንዘብ ለማጠራቀም አንድ ቦታ ሆኖ ያገለግላል። ቦብ ጸጥ ያለ የተጨነቀ የተለመደ ህይወት ይመራል። በአንድ ምሽት በባር ቤቱ ውስጥ ቦብ የአካባቢውን ጓደኛቸውን የራች ግሎሪ ዴይስ ዊልን ያልተፈታ ግድያ የሚያስታውሱ ሰዎችን አስተዋለ እና ድጋፍ ለማድረግ ተስፋ በማድረግ በቤቱ ውስጥ መጠጥ ሰጣቸው። ከዚያም ማርቪን ቦብን ወደ እሱ ጠርቶ ሚሊ ለተባለች አሮጊት የአካባቢው ሴት ነፃ መጠጥ እንዳይሰጥ መከረው። እሷም ፈጽሞ አትከፍልም፣ ነገር ግን በየምሽቱ በባር ውስጥ መጠጥ ትጠጣለች። ቦብ ይህንን ሲሰማ ተስፋ ቆርጦ ብቸኛዋን ሴት ሲያዝንላት ስለ እርሷ ለማስረዳት ሲሞክር ምንም ሊረዳው አልቻለም። በኋላ ቦብ የሥራ ፈረቃውን ጨርሶ ጸጥ ያለና ሰላማዊ የሆነውን ሌሊት ለራሱ መዝናናት ጀመረ። ከጥቂት ቀናት በኋላ እሁድ ዕለት ቦብ በአካባቢው ወደሚገኝ ቤተክርስቲያን ሄዶ ተቀምጦ በጸጥታ ቅዳሴ ላይ ተገኘ። ከዚያም ከማንም ጋር ሳይነጋገር ሄደና ወደ ዕለት ተግባሮቹ ተመለሰ። ቦብ ከስራ በኋላ አንድ ምሽት ከባር ወጥቶ ወደ ቤቱ መሄድ ጀመረ። ከጥቂት ደቂቃዎች በኋላ ቦብ እንግዳ የሆኑ ድምጾችን ሰማና ምን እንደሆነ ለማወቅ ሞከረ። ከዚያም መነሻውን በአንድ ቤት ሳር ላይ የቆሻሻ መጣያ አድርጎ ይመለከታል። በቅርበት ይመረምረዋል እና የተደበደበ ትንሽ ውሻ ሲያንሸኳሹክ ሲያይ በጣም ይደነግጣል። ብዙም ሳይቆይ ቦብ ውሻውን በቅርበት ሲመለከት የቤቱ ባለቤት ናዲያ ዳን የተባለች አስተናጋጅ በጥንቃቄ ወደሱ ቀረበችና አንድ እንግዳ ሰው በቆሻሻ መጣያዋ ውስጥ እያለፈ እንግዳ ነገር እንደሰማች ነገረችው። ምን እያደረገ እንደሆነ ጠየቀችው። ከዚያም ናዲያ ደም የሚፈሰውን ውሻ እንዳየች ረጋ ብላ ቦብ ወደ ቤቷ እንዲያመጣው ነገረችው። ናዲያ ውሻውን በብቃት አጸዳች፣ ቁስሉንም አከመችው እና ውሾችን እንዴት መንከባከብ እንደቻለች በእንስሳት መጠለያ ውስጥ ትሰራ እንደነበር ገለጸችለት። ከዚያም ስራዋን ሰርታ እንደጨረሰች ናዲያ ለቦብ ሳጥኖችን፣ መጫወቻዎችንና የውሻ ምግቦችን ሰጠችው። ይህም የራሱን እስኪገዛ ድረስ እንዲጠቀምባቸው ያደርጋል። ይሁን እንጂ ለእንደዚህ አይነት ኃላፊነት አዲስ በመሆኑ ናዲያ ውሻውን በአዲስ ቤት ውስጥ ተመሳሳይ ጭካኔ ሊገጥመው እንደሚችል እስካያስታውሰው ድረስ ውሻውን እንዲንከባከብ መከረችው። ቦብ ለተወሰነ ጊዜ ቆም ብሎ አሰበና ናዲያ ኃላፊነቱን እንድትወስድ ፈለገ። ነገር ግን ናዲያ ሌት ተቀን ስለምትሰራ ለመንከባከብ በጣም ስለሚከብዳት እሷ ማድረግ እንደማትችል ነገረችው። ቦብ ብቸኛ ያኗኗር ዘይቤውን ለመጠበቅ ባለው ፍላጎትና መስኪኑ እንስሳ በትክክል እንዲንከባከብ በማይችለው ፍላጎት በድንገት ግራ በመጋባት ውስጥ ገባ። በማግስቱ በባር ቤቱ ቦብ ስለተደበደበው ውሻ ለማርቪን ነገረው። ምን ያህል እንደተጨነቀ አስረዳው። ማርቪን አብዛኛውን ጊዜ ቁጥጥር የሚደረግበት ያጎቱን ልጅ እንዲህ ባለው ሁኔታ በማየቱ ስላስደሰተው ቦብን ውሻ ብቻ እንደሆነ
አስታወሰውና ዘና ብሎ እንዲያስብ መከረው። ይህ በእንዲህ እንዳለ ከባሩ ውጪ ብሬና ፊትስ የተባሉ ሁለት ዘራፊዎች ከመንገዱ ማዶ ተቀምጠው ቡና ቤቱን እየተቃኙ ነው። ከዚያም ሁሉም ደንበኞች ከሄዱ በኋላ ዘራፊዎቹ ወደ ቡና ቤቱ ገቡ። ከዚያም የዘራፊዎቹን ትዕዛዝ ተከትሎ ማርቪን የገንዘብ መዝገቡን አውጥቶ ሰጣቸው። ከዚያም ወንጀለኞቹ እንደሄዱ ማርቪን እና ቦብ የሥራ ባልደረባቸውን ራዲ ሲፈልጉት በጭካኔ ተደብድበው አገኙት። ፖሊስና አምቡላንስ ጠሩ። በኋላ ፖሊሶች መጥተው ቦብን ከቤተ ክርስቲያን እንደነበረ አወቁት። የኒውዮርክ ከተማ የፖሊስ መምሪያ መርማሪ ኢቫንድሮ ቶሬስ ቦብን ቀርቦ ቃለ መጠይቅ አደረገ። ቦብ ከዘራፊዎቹ አንዱ የተሰበረ ሰዓት አድርጎ እንደነበረ አስተውሏል። የባርቴንደርን ዝርዝር በመረጃ ለማግኘት በአይኑ በመገረም መርማሪው ኢቫንድሮ ይህንን አስተውሎ ቃለ መጠይቁን ቀጠለ። ከዚያም በማዕከሉ ዙሪያ ያሉት የደህንነት ካሜራዎች እንደማይሰሩና ለእይታ ብቻ እንደሚገኙ ሲያውቅ ቅር ተሰኝቶ መርማሪው ጥያቄዎቹን ጨርሶ ሄደ። ብቻቸውን እንደነበሩ ማርቪን ቦብን ተቆጣው። ከዚያም ቼቺኖች ከዝርፊያው በፊት ገንዘባቸውን መሰብሰባቸው ምን ያህል እንዳስደሰታቸው ተናገረ። ነገር ግን ቼቺኖች ባር ስለያዙ አሁንም ይበሳጫሉ። ሁለቱንም ምንም ማድረግ እንደማይችሉ ስለተሰማቸው ሌሊቱን ቡና ቤቱን ዘግተው ወደ ቤታቸው ሄዱ። በማግስቱ ቦብ ውሻውን ለመውሰድ ወደ ናዲያ ቤት በመኪና መጣ። ናዲያ ለመርዳት በጣም ስለጓጓች ወደ ቦብ መኪና ገባችና ወደ አንድ የቤት እንስሳት ሱቅ አመሩ። ከዚያም ናዲያ የሚያስፈልገውን ሁሉ እንዲገዛ ረዳችው። ከዚያም ቦብ የውሻውን ስም ሮክ ብሎ ስም አወጣለት። ናዲያ ውሻውን ለመንከባከብ ማወቅ ያለበትን ሁሉ እንዲማር መጽሐፍ ገዛች። ከዚያ ሀብል ሰጠችው። ቦብ ናዲያን ወደ ቤት ሸኛት። በኋላ ሮክን ይዞ ወደ ቤቱ ተመለሰ። በሚቀጥሉት ጥቂት ቀናት ውስጥ ቦብ የእረፍት ጊዜውን እያንዳንዱን ደቂቃ ሮክን በመንከባከብ እና ስለ ሮክ መማር ይጠቀምበታል። ከዚያም አንድ ቀን ጠዋት የቼቺን ማፊያ ኃላፊ የሆነው ቻፍካ ማርቪንንና ቦብን በባር ቤት ውስጥ ያገኛቸዋል እና ምን ማድረግ እንደሚችል ለማሳየት በመኪና ውስጥ ታስሮ የነበረውን ትዕዛዞቹን ያልተከተለ ሰው በጭካኔ እንዴት እንደሚቀጣ አሳያቸው። ከዚያም ሁለቱ የሚያዩትን ነገር ከማየታቸው በፊት ቻፍካ ስለ ዝርፊያው ጠየቃቸውና ከድርጅቱ አንዱን ለማጥቃት ደፋር ሊሆን የሚችል ማን እንደሆነ አለማወቃቸው ደካማ እንደሆኑ ያሳያል ብሎ ተቆጣቸው። ይህ ሆኖ ግን ቻፍካ ሁለቱን ሰዎች በጥብቅ አዘዘና ወጣ። ቼቺኖች ከሄዱ በኋላ መጽሐፎቹን መግፈፋቸው ስላሳዝነው ማርቪን በጸጥታ ስለ ሁኔታው ቅሬታ አቀረበ። በሌላ ቦታ መርማሪ ኢቫንድሮ በጉዳዩ ላይ ከፍተኛ ትኩረት ሰጥቶት ከስራ ባልደረቦቹ ጋር እንደ ሙያዊ ጨዋነት ተነጋግሮ ጉዳዩን ተርኳል። ይህ በእንዲህ እንዳለ ቦብ ያልተደሰተበት የዕለት ዕለት ተግባራቱ ቀጥሏል እና ከአዲሱ ጓደኛው ሩክ ጋር ጊዜ ማሳለፍና መንከባከብ ቀጥሏል። በጭንቀት የተዋጠው ማርቪን ደግሞ ቤት ውስጥ ይቆያል። ይህንንም ለቀጣዮቹ ጥቂት ቀናት ከጡረታ ከወጣችው ታናሽ እህቱ ዳይ ጋር እቅድ ለማውጣት ያስባል። ከዚያም አንድ ምሽት ማርቪን ከፊትስ ጋር በድብቅ ተገናኘ። ከጥቂት ቀናት በኋላ ናዲያ በአካባቢው ፓርክ ውስጥ ቦብና ሮክን አገኘቻቸው። በሬስቶራንቱ ውስጥ ተጨማሪ የሥራ እረፍት እንዳላት ነገረችው። አሁን ተጨማሪ ነፃ ጊዜ ስላላት ሮክን እንድትንከባከበው እንዲፈቅድላት ጠየቀችው። ለእርዳታው ደስ ብሎት ቦብ ባቀረበችው ሐሳብ ተስማማ እና ቁጥር ተለዋወጡ። በማርቪን ቤት ውስጥ በሌላ ቦታ ዳይ አባታቸው በሕይወት ድጋፍ ላይ የሚገኝበት የአረጋውያን መጦሪያ ቤት ክፍያ የተጠየቀ መሆኑን እና ክፍያ ካላገኙ ወደ ዝቅተኛ ቦታ ሊያዘዋውሩት እንደሚችሉ ፍርሃቷን ነገረችው። ከዚያም እህቱን አባታቸው ከአረጋውያን ድጋፍ እንደሚያስወግዱ ያቀረበችውን ተስፋ አስቆራጭ ሐሳብ ከሰማ በኋላ ማርቪን በአባቱ ላይ ተስፋ እንደማይቆርጥና ገንዘቡን ለማግኘት የሚያስፈልገውን ሁሉ እንደሚያደርግ ቃል ገባላት። ከሰዓታት በኋላ ቦብና ናዲያ ወደ ፓርኩ ሮክን ወሰዱት፣ አጫወቱት፣ አሰለጠኑት። ከዚያም ናዲያ ወደ ቤቷ ስትሄድ ኤሪክ ዲድስ የሚባል ሰው ወደ ቦብ ቀረበና ራሱን አስተዋወቀ።
ሮክን አመስግኖ ሄደ። በሌላ ቦታ አንድ ሰው ማርቪንን አቅጣጫ ጠየቀው። እናም ቼችኖች የተሰረቀውን ገንዘብ እንዲከታተሉና እንዲያስፈራሩበት ሰዎቻቸውን እየላኩ የሆነ መስሎት በፍርሃት ተዋጠ። ነገር ግን ለመረጋጋት ሞከረ። በኋላ ኤሪክ ወደ ቦብ ቤት መጣና ራሱን ሲያስተዋውቅ ወደሱ ገባና ሮክ ውሻው እንደሆነና ይህንንም የሚያረጋግጡ ትክክለኛ የምዝገባ ሰነዶች እንዳሉት ለቦብ አሳወቀ። ከዚያም እርምጃ እንደሚወስድ ነገረው። የቦብን ጥያቄ ችላ ብሎ በሩን የያዘውን ዣንጥላ አውጥቶ ይዞት ሄደ። በኋላ ላይ ቦብ ከናዲያ ጋር በአካባቢው በሚገኝ መመገቢያ ቤት ተገናኘ። ሁለቱ በደንብ ሲተዋወቁ ናዲያ እጽ ስትወስድ ራሷን እንደምትጎዳ ነገረችው። አሁን ግን ንጹህ ሆና ህይወቷን ለማሻሻል እየሞከረች ነው። ቦብ በአዲሱ ጓደኛው ታሪክ ያዘነና ድጋፉንም ያሳያል። ከዚያም ቦብ ወደ ስራው ገባና ከተጨነቀው ማርቪን ጋር ተገናኘ። ከዚያም ሁለቱ ሰዎች በባር ቤቱ ጀርባ ያለውን ቆሻሻ እያጸዱ እያለ ማርቪን ቼችኖች ባሩን በመቆጣጠራቸውና እንደሌላ ሰራተኛ አድርገው በመቁጠራቸው የተሰማውን ሐዘን ለቦብ ይነግረዋል። ስለዚህ ጉዳይ ሲወያዩ ቦብ ያጎቱ ልጅ ሁሉንም ነገር ለመተው እና ከ10 ዓመት በፊት የተከሰተውን ወረራ ለማስታረቅ ቢመክረው በእንጨት ላይ የተንጠለጠለ አስፈሪ የቆሻሻ ከረጢት አገኘና በጥንቃቄ ተመለከተ። ቦብ ወደ ውስጥ ሲገባ በዘረፋው ምሽት የተሰበረውን ሰዓት ያረገ የተቆረጠ ክንድና በደም የተነከሩ የዶላር ኖቶች ሲያይ በጣም ተገረመ። ቦብ ያገኘውን ነገር በእርጋታ ለማርቪን አሳየው። እሱም በማየቱ ተጸየፈና በግልጽ ተንቀጠቀጠ። ብሪ የተሰበረውን ሰዓት እንዲያስወግድ አስጠንቆት ነበር። አሁንም ደግሞ የራሱን ኦርኬስትራ በበሩ ላይ ተቀምጦ እሱን እያየው ነው። ይህንን ገንዘብ የላከው ማን ነው? ቼችኖች የሱን ተሳትፎ አገኙ። ማርቪን የአእምሮ ጤንነቱ እየተበላሸ ሲሄድ ቼችኖስ በዝርፊያ ውስጥ ስለመሳተፉ ቢያውቁ ኖሮ እንደዚህ ያሉትን ነገሮች ለማሰብ በቂ እድሜ እንደማይሰጡት ራሱን እያረጋጋ ወደፊት እንደሚራመድ ለማሰብ እንደሚሞክር ተናገረ። ቦብ ያጎቱ ልጅ በተለየ መልኩ ምንም ግድ የለሽ መስሎ ታየው። ኃላፊነቱን ወስዶ ገንዘቡን ለቼችኖች እንደሚመልስና ከጀርባቸው እንደሚያስወግዳቸው ቃል ገባ። ከዚያም ማርቪን በጣም አስገረመው። ቦብ የተቆረጠውን ክንድ ልክ የበዓል ጦታ እንደሚጠቀለል ሁሉ በጸጥታ ጠቅልሎ ለማስወገድ ተዘጋጀ። ቦብ የሚያስደነግጥ ነገር አደረገ። ከጥቂት ደቂቃዎች በኋላ ኤሪክ ይህንን ሚስጥራዊ አስፈሪ ጊዜ አቋረጠው። ኤሪክም ወደ ባር ቤቱ መጥቶ መጠጥ አዘዘ። ማርቪን በደረሰበት ሁኔታ በመገረሙ የኤሪክን ጥያቄ በትህትና ውድቅ አደረገውና እንዲወጣ ነገረው። ከዚያም ማርቪን ተመልሶ ቦብን እንደዚህ አይነቱ ሚስጥራዊና የወንጀል ተግባር ሲከናወን በሩን መዝጋት እንደነበረበት ነግሮት ተቆጣው። ኤሪክ ምን እያደረጉ እንደሆነ ቢያይ ኖሮ ምን ሊፈጠር እንደሚችል ሲያስብ ደነገጠ። ቦብ አሁንም በቅርበት ጥሪው ግራ ተጋብቶ በኤሪክ ቃላት የበለጠ ተበሳጭቶ ያጎቱን ልጅ ሚስጥር ደህንነቱን የተጠበቀ መሆኑን እና ስራውን እንደሚቀጥል አረጋገጠለት። ማርቪን ሮክን መልሶ ለማግኘት የሚፈልገው ኤሪክ መሆኑን ብዙም ሳይቆይ ተረዳ እና ቦብ ስለ እሱ እንደሚያውቅ እርግጠኛ ነበር። ስለ ኤሪክ የሚያውቀውን ነገር ገልጾ ጥንቃቄ እንዲያደርግ ቦብን መከረው። ቦብ ስለ ግድያው የሚናፈሰው ወሬ እውነት መሆኑን የሚጠራጠር ይመስል መረጃውን በዝምታ ይወስደዋል። ነገር ግን ለራሱ አንድ ሰው ለ10 ዓመታት ግድያ በፈቃደኝነት ተወቃሽ አድርጎ ከመውሰድ መቆጠብ ይሻላል እና ከሁለቱም በላይ የተረጋጋ ሊሆን እንደሚችል አምኗል። ከዚያም ቦብ የተቆረጠውን እጅ አሽጎ አቅራቢያ ወደሚገኝ ሐይቅ ሄደ። ይህ በእንዲህ እንዳለ በጣም የተጨነቀው ማርቪን ወደኋላ ቀረ። እናም ጤነኝነቱን ለመጠበቅ ሲታገል ዶላሮቹን በጥንቃቄ አጥቦ ያዘጋጃል። በድልድዩ ላይ ሆኖ ቦብ የተቆረጠውን እጅ ወደ ሐይቁ ወረወረውና ከሮክ ጋር እየተጫወተ ሳለ መርማሪ አቫንድሮ ሊጠይቀው መጣ። ኤሪክ ከመጥፋቱ ጋር ያለውን ግንኙነት ይነግረዋል።
ከዚያ ቦብ ወደ ቤቱ በመኪና ሲሄድ ናዲያ ሮክን ከሰዓታት በኋላ ለእግር ጉዞ ለመውሰድ በሩ ላይ እየጠበቀች ቆማ አገኘችው። ከዚያ ቦብ ስላስጠበቃት ይቅርታ ከጠየቀ በኋላ ኤሪክን እንደምታውቀው ጠየቃት። ናዲያ ሰውየውን በግልጽ እንደማታውቀው ብትናገርም ስሙ ሲጠቀስ በግልጽ ተበሳጭታ ቦብን ለመቆጣጠር እየሞከረ ነው ብላ ጥላው ሄደች። ቦብ በነገሩ ግራ ገብቶታል። ቦብ ባለፉት ጥቂት ሰዓታት በተከሰቱት ክስተቶች ግራ በመጋባት ወደ ቤቱ ገብቶ ሁሉንም ነገር ለመርሳት ተስፋ በማድረግ ከሮክ ጋር ጊዜ አሳለፈ። ሮክም በጣም ለምዶታል። በኋላ ላይ ቦብ በባር ፈረቃው ላይ ሪፖርት አድርጓል እና ከማርቪን ጋር ወደ ባር ሲሄድ ከናዲያ ጋር የነበረውን እንግዳ ውይይት ይነግረዋል። ማርቪን የአጎቱን ልጅ አጽናናው። ቦብ በሴት ምክንያት ችግር እያጋጠመው መሆኑን ሲሰሙ ከተደሰቱት የአካባቢ ነዋሪዎች ጋር በመሆን ምናልባት የእሱ ሳይሆን የእሷ ጥፋት እንደሆነ ሊያረጋግጡለት ሞከሩ። ከጥቂት ደቂቃዎች በኋላ የወንድነት ትስስር በቻፍጋና በጠባቂው አንድሬ መምጣት ተበላሸ። ይህም የአካባቢው ነዋሪዎች እንዲሸሹ አደረጋቸው። እናም የአጎቱ ልጅ ከቻችኖች ጋር እንዲገናኙ አድርጓል። ቻፍጋ በባር ውስጥ ሲቀመጥ ማርቪን ፍርሃቱን ዋጥ አድርጎ ፈገግ በማለት ድፍረቱን አሳየ። በደስታ ተቀበለውና እጁን ለመጨበጥ ዘረጋ። ቻፍጋ ግን ችላ አለው እና በቀጥታ ወደ ንጥቡ ገባ። ቦብንም በጸጥታ ለሴችኖች መጠጥ እንዲያዘጋጅ ነገረው። ከዚያ ቦብ እርጥበት የሞላበት የዶላር ገንዘብ ለሴችኖች በድፍረት በመስጠት በበቂ ሁኔታ ስላልደረቀ ይቅርታ ጠየቀ። በተመሳሳይ ድባብ ቦብ ለሴችኖች 2 አዲስ መጠጥ አቀረበላቸው። ይህ በእንዲህ እንዳለ ማርቪን ወደ ኋላ ቆሞ በጸጥታ የሚያደርጉትን ይመለከታል እና ቦብ እንዴት እንዳስተናገዳቸው አስቦ ተገረመ። ሊወጡ ሲቃረብ ቦብ የሚያቀርበውን መጠጥ ጥራት እንዴት እንደሚጥም በማለት አደነቁለት። እናም ለመሄድ ሲዘጋጁ ቻፍጋ አዲስ ትዕዛዝ ሰጠ። በሌላ ቦታ መርማሪ ቫንድሮ ጂሚ ከሚባል የአካባቢው ሰው ጋር ተገናኝቶ ስለ ወንድሙ ግድያ ምን እንደሚያስታውስ ይጠይቀዋል። ጂሚ እንደገለጸው ግሎሪ ዲየስ ከኤሪክና ከባልደረባው ቲም አረም ለመግዛት ከባር ቤቱ ወጥቶ ነበር። ነገር ግን ከዚያ በኋላ ስለሱ ምንም አይነት ወሬ አልተሰማም። መርማሪው ይህንን መረጃ በጥንቃቄ ተቀብሎ ቦብና ማርቪን ስለ መጥፋቱ ከሚያውቁት በላይ እንደሚያውቁ ያስባል ብሎ ጂሚን በጥንቃቄ ጠየቀው። ነገር ግን ጉዳዩ ወደ ኋላ ተመለሰ። በዚያው ምሽት ቦብ ወደ ቤት ሲመለስ ናዲያን ቀደም ሲል ለተናገረችው ቁጣ ይቅርታ ልትጠይቀው በሩ ላይ ነበረች። ሁሉም ሰው ምክር በተቃራኒ ከኤሪክ ጋር የፍቅር ጓደኝነት እንደጀመረች አምኖ ተቀበለ። ቦብ ስላለፈው ታሪኳ ግድ እንደማይሰጠውና ሮክ የደረሰበት ነገር የእሷ ጥፋት እንዳልሆነ አረጋገጠላት። ከዚያም ሁለቱም ለሰዓታት እርስ በእርስ እየተዋወቁ ሳለ ናዲያ ኤሪክ የግሎሪ ዲየስ ገዳይ እንደሆነ ነገረችው። ቦብ በመቀጠል እሱና ማርቪን ወጣት በነበሩበት ጊዜ የቡድን አባላት እንደነበራቸውና የበለጠ ኃይለኛ የወንጀል ቡድን እስኪመጣ ድረስ ከዚያ ህይወት እስኪወጡ ትንሽ ተጨማሪ ገንዘብ በማግኘት አንዳንድ ጥቃቅን ወንጀሎችን እንደሚፈጽሙ ነገራት። ከዚያም ጊዜ ጀምሮ ያንን ህይወት ትቶ እንደሄደ እና አሁን ደግሞ በባርማንነት እንደሚኖር ሲነግራት ናዲያ እፎይታ አገኘች። በሌላ ቦታ ማርቪን ከቪትስ ጋር ተገናኘ። እሱም ወንድሙ ከሞተ በኋላ ከፍተኛ ጥንቃቄ እያደረገ የነበረ ሲሆን መጥፎ ነገር ይገጥመኛል በሚል ፍርሃት ወደ ማርቪን መኪና ለመግባት ፈቃደኛ አልሆነም። ማርቪን ተበሳጭቶ ፓራኖይድ የሆነውን ሰው ለማሳመንና ለማረጋጋት ተስፋ በማድረግ ቪትስ የኋላ መቀመጫውን እና ሻንጣውን እንዲመለከት ፈቀደለት። በዚያ ምክንያት
የሚጎዳው ነገር እንደሌለ እንዲያምን አደረገው። በመጨረሻም ወደ መኪናው እንዲገባ አሳመነውና መኪናውን መንዳት ጀመረ። ቪትስ እንደተረጋጋ ማርቪን የሱፐር ቦል የሌሊት ውርወራውን ቦታ እንደሚያውቅ ገልጾ የቼችኖችን ገንዘብ በሙሉ በመዝረፍ የብሬን ሞት መበቀል እንደሚችሉ ነገረው። ቪትስ በአደገኛው ሐሳብ ተበሳጭቶ ይህ ሁሉ ከተከሰተ በኋላ እንዲህ ባለው የራስን ማጥፋት ተልዕኮ ውስጥ ፈጽሞ እንደማይሳተፍ ተናግሮ ማለ። ይህም ማርቪንን አበሳጨው። ከዚያም ቪትስ የተነጋገሩትን ሁሉ ለራሱ አስቀምጦ ተናገረ። ከሱ ጋርም ሆነ ያለሱ ዝርፊያውን ለመቀጠል እንደወሰነ ገለጸ። ማርቪን ሙቀቱ እስኪጠፋ ድረስ መደበቅ እንዲችል ቪትስን ከዘረፋው በኋላ የሚያርፍበት ቦታ እንዲያገኝለት ጠየቀው እና ቪትስ ለጓደኛው የሆነ ነገር እንደሚያገኝለት ቃል ገባለት። ሰዎቹም ስለዚህ ጉዳይ ሲወያዩ የኋላው ኮፈን በድንገት ተከፈተና ቪትስን በአግባቡ ባለመዝጋቱ ማርቪን ወቀሰው። ማርቪን ወጥቶ እንዲሄድ አዘዘውና መኪናውን አቆመው። ይሁን እንጂ አስፈሪ በሆነ ሁኔታ ቪትስ መኪናውን ለመዝጋት ከኋላ ሲሄድ ማርቪን ወደ ኋላ ነድቶ በጭካኔ ገደለው። ከዚያም ከመኪናው በፍጥነት ዘሎ ወጣ። ጥቂት ብሎኮች ርቆ ወደ አቆመለት ተሽከርካሪ ወጥቶ ከአካባቢው ሸሸ። እንደዚህ አይነት ጓደኞች ካሉ ጠላቶቻችሁን ብትወዱ ይሻላችኋል። በሌላኛው ቦታ በሌሊት ቦብ ናዲያንን ወደ ቤቷ ሸኝቷት ሮክ ብቻውን ስለሆነ ወደ ቤቱ ሄደ። ሮክ የቦብ ቁጥር 1 ጉዳይ ሆኗል። ከዚያም ወደ ቤት እንደገባ ቦብ ሮክን ይቅርታ ጠየቀውና ምግብ ሰጠው። ከዚያ ብዙም ሳይቆይ ኤሪክ ቀደም ብሎ የወሰደውን ዣንጥላ ከውሻው አጠገብ ተመለከተና እንደተደበደበ ተገነዘበ። ከባድ ሊሆን እንደቻለበትም ተረዳ። ማርቪን በኤሪክ እና በአጎቱ ልጅ መካከል ስላለው ጸብ ለማውራት ከኤሪክ ጋር ተገናኘ። ትርጉም ያለው ባይመስልም ማርቪን ሞኝነትን ለመጠቀም ወሰነ እና ኢጎውን በዘዴ ተጠቀመበት። በሌላ ቦታ መርማሪያ ቫንዲሮ በአጭር ጊዜ ተቋሚ አቋሙ የኤሪክን የስነ ልቦና ግምገማ በእጁ በማስገባት በጥንቃቄ ያጠነዋል። ማግስቱ ጠዋት ቦብ በማለዳ ከእንቅልፍ ነቃና ከኤሪክ ጋር ነገሮችን ለመፍታት ተስፋ በማድረግ ወደ ኤሪክ ቤት ሄደ። ይሁን እንጂ እዚያ ያልተጠበቀው ሽፍታ ያለው ሰው ጸጥተኛ የሆነውና የቡና ቤት አሳላፊው በሙሉ ራሱን ቀየረ። ምን አይነት ስጋት ነው! ይባስ ብሎ ቦብ ለዚህ ምላሽ ከመስጠቱ በፊት ኤሪክ የግሎሪዲየስን እንደገደለ እና አሁንም በነፃነት እንደሚራመድ እንደቻለ በኩራት ተናግሮ አሁንም እሱን እንደሚገለው አስፈራራው። ከጥቂት ቀናት በኋላ በሱፐር ቦል ቀን ወደ ቤቱ ሄዶ ተገናኘ። ዳይ በገንዘብ ችግር ምክንያት ወደ ስራ ለመመለስ የተገደደች ሲሆን ወደ ስራዋ ስትመለስ ቦብ ሞቅ ያለ ሰላምታ ይሰጣታል። ከዚያም ወደ ውስጥ ገብቶ ማርቪንን አገኘው። እሱ ጥሩ ስሜት እንደማይሰማውና በዚህ ምክንያት እንደማይሳካለት ከሱ ጋር ጥላቻ እንደሚፈጥር ገለጸ። ቦብ ማርቪን ከዝርፊያው ጀርባ እንዳለ ተረድቶ ይሆንን? እሱን አብረን እናየዋለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቦብ ከሄደ በኋላ ወንበሩ ላይ ተቀመጠ። ቦብ ወደ ቤቱ ተመለሰ። ከሮክ ጋር ለተወሰነ ጊዜ ቆየና ወደ ባር ለመሄድ ተዘጋጀ። ቦብ ከባድና አስቸጋሪ ምሽት እንደሚጠብቀው ስላወቀ ሽጉጡንና ብዙ ገንዘብ ይዞ ከሮክ ጋር ጉዞውን ጀመረ። በሌላ ቦታ ኤሪክ የናዲያንን ቤት ሰብሮ ገባ እና ቤት አለመኖሯን ካረጋገጠ በኋላ የቀድሞ ፍቅረኛዋን እቅዱን እንድትከተል ለማሳመን ንግግሩን ይለማመዳል። ከዚያም ሰዓቱ እያለፈ ሲሄድ መክሰስ አዘጋጅቶ እየበላ ይጠብቃታል። ከባር ቤቱ ውስጥ ቦብ በጸጥታ እየዞረ መጠጦችን ያዘጋጃል። ቤቱ በጣም ተጨናንቋል። ቀኑ እየገፋ ሲሄድ መጠጥ እየጠጡ ጨዋታውን ለማየት በመዘጋጀት በቡና ቤቱ በጉጉት በሚጠብቁ ደንበኞች መሞላት ይጀምራል። ብዙም ሳይቆይ ቦብ እና ሩዲ ስራቸውን ይጀምራሉ። ቦብ እንደታዘዘው ማድረግ ሲጀምር
ከብዙ ሰዎች የተላከ ገንዘብ የተሞላ የፖስታ ጠብታ በድብቅ ይሰበስብና ቼችኖች በኋላ እንዲወስዱት ያስቀምጣል። ይህ በእንዲህ እንዳለ ማርቪን በቤቱ ውስጥ ሆኖ ጨዋታውን ለማየት ዝግጁ ሆኖ ሶፋው ላይ ተቀምጧል። ነገር ግን የሆነ ነገር እስኪከሰት እየጠበቀ እንዳለ ያስታውቃል። በኋላ በባር ቤት ውስጥ ቦብ ናዲያ ከኤሪክ ጋር ስትገባ ሲያይ ተስፋ ቆርጦ እዚያው በፍቃደኝነት ተገኝታለች ወይስ በግዴታ ብሎ አሰበ። ይሁን እንጂ ቦብ ሁኔታውን በጣም ቢመረምርም ከጉዳዩ ጋር ለመራቅ ወሰነና ከሩቅ ሆኖ በትኩረት እየተከታተለ ከባር ጀርባ ሆነ። ከዚያም ኤሪክ መጠጥ ለመግዛት ወደ ባርቴንደሩ ቦብ ቀረበና አወራው። ሁለቱም ተነጋገሩ። በማርቪን ስልክ መደወል ንግግራቸው ቢቋረጥም ቦብ እሱን አስጠነቅቀው። ከዚያም ማርቪን ወጥቶ ቤቱን ለመልቀቅ እየተዘጋጀ ይመስላል። ኤሪክን በትዕግስት እንደሚጠብቅና ከእኩለ ሌሊት በኋላ ኤሪክን እንደሚያገኘው ቀጠሮ እንዲይዝ አስጠንቅቆ ስልኩን ዘጋው። በባር ቤት ውስጥ ሁሉም ሰው እየተዝናና ናዲያን የምታረገውን ከሩቅ ሆኖ በጸጥታ እየተከታተለ የተጣለውን ገንዘብ በጥበብ ወደ ካዝናው ውስጥ አስገብቶታል። በኋላ ጨዋታው ካለቀ በኋላ ደንበኞቹ ስለመሸባቸው ቀስ በቀስ ወዲያው ወደ የቤታቸው ሄዱ። በባር ቤት ውስጥ አየሩ ጸጥ ያለና ኃይለኛ ሲሆን ናዲያ ቦብና ኤሪክ ብቻ ቀርተዋል። ከዚያም ናዲያ ወደ ቦብ ቀረበች። ጉዳዩን ለማስረዳት ስትሞክር ኤሪክ ብዙም ሳይቆይ ወደ እነሱ መጣ። ነገሩም በውዴታዋ እንደመጣች አስመሰለባት። እንደ እድል ሆኖ ከጥቂት ደቂቃዎች በኋላ ኤሪክ ስልክ ለማውራት ከባሩ ወጣ። ቦብና ናዲያ የሚያወሩበት እድል አገኙ። ከደቂቃዎች በኋላ ኤሪክ በፍርሃት ወደ ባሩ ቀርቦ ሻት አደረገ። ለሮክ የጠየቀውን $10,000 ሰጠው። ኤሪክ በድንገት ባሳየው ምልክት በመገረም የገንዘቡን መጠን ቆጠረና አስቀመጠው። ብዙም ሳይቆይ ማይሆን ነገር ተናገረ። ቦብ በሰማው ነገር ግራ በመጋባት ኤሪክ የቼችኖች ገንዘብ በእጁ እንዳያገኝ በጽናት እምቢ አለ። ኤሪክ ማርቪን ስራውን እንዳያስተጓጉል ስላልፈለገ የት እንዳለ ጠየቀ። ቦብ በሚገርም ሁኔታ የተረጋጋ ሲሆን ስለ አጎቱ ልጅ ያለፈ ታሪክ መተረክ ጀመረና ከ10 ዓመት በፊት ማርቪን ብቻውን የሚኖር ሻርክ እንደነበርና ለአንድ የአካባቢው ልጅ በሺዎች የሚቆጠር ዶላር እንዳበደረና ልጁ መክፈል እንደማይችል ነገረው። ከዚያም ተስፋ ቆርጦ ልጁ እድሉን ለመሞከር ወደ አትላንቲክ ሲቲ አመራና በመጨረሻ $22,000 የሚያወጣ ጃክፖት አሸነፈ። ልጁ በጣም እፎይታ እንደተሰማው ወደ ቤቱ ተመልሶ ለማርቪን እዳውን በሙሉ መክፈል ጀመረ። ማርቪን የልጁን ትርፍ ሙሉ ለሙሉ ለመውሰድና ከቼችኖ ነዋሪዎች የወሰደውን ብድር ለመክፈል የተዛባ የንግድ እድልን አጋጥሞታል። ከዚያም ማርቪን ልጁ እዳውን እንደከፈለና እርዳታውን ለማግኘት ወደ አጎቱ ልጅ ተጠጋ። ይህ ጸጥተኛ ከማይታይ የቡና ቤት ባለቤት የተገለጠው ራዕይ ናዲያንና ኤሪክን እንደ መንፈስ አስገርሟቸዋል። ይሁን እንጂ እንጀራቸውን ከመሰብሰባቸው በፊት እውነቱ እየባሰ ይሄዳል። ኤሪክ ድንጋጤውን ዋጥ አድርጎ ቦብን ለመቃወምና በወንጀሉ እንዲመሰገን ለማድረግ ሞከረ። ነገር ግን ፍርዱን ከመጨረሱ በፊት በናዲያ ፊት ለፊት ቦብ ኤሪክን ተኩሶ ገደለው። በፍርሃት የተዋጠችው ናዲያ ከሚለው ሁሉ ጋር ተስማማችና በጥንቃቄ ወደ ቤት ለመሄድ ጠየቀች። ቦብም ናዲያ እንድትሄድ ፈቀደላት እና ማንም ሰው ዳግመኛ እንደማይጎዳት ቃል ገባላት። ማርቪን ከባልደረባው ኤሪክ የሚሰማውን ድምፅ እየጠበቀ ናዲያ ከቤቱ ስትወጣ ያያል እና እቅሮቹ በሙሉ መበላሸታቸውን ሲረዳ ልቡ ሆዱ ወረደ። ከዚያም ድፍረቱን ሰብስቦ የአጎቱ ልጅ ጋር ደወለ። ይሁን እንጂ ማርቪንም ሆነ ቦብ እያንዳንዳቸው በጣም ድብቅ ሚስጥሮችን በማወቅና በቅርቡ የተከሰተውን ፈተና በመረዳት ለጥቂት ሴኮንድ ያህል ጸጥታቸውን በማወቃቸው ይገናኛሉ። ከዚያም ማርቪን እቅዶቹ ሁሉ በመፈራረሳቸው በድንገት ሲገነዘብ አንድምታውን በመፍራት ጥሪውን ዘጋው። ከዚያም ማርቪን በመኪና ውስጥ ተቀምጦ በድንጋጤ ሽባ ሆኖ ቀረ። አሁን በይፋ የሞተ መሆኑን ተገነዘበ። በኋላ ቦብ ምንም እንዳልተፈጠረ ሮክን ሲመለከት ቼችኖች ብሩን ለመውሰድ መጡ። የኤሪክን አስክሬን በባር ውስጥ አገኙት። ቦብን ምን እንደተፈጠረ ጠየቁት። ናዲያን ከጨዋታ ውጪ ለማድረግ በማሰብ ቦብ ኤሪክ ብቻውን ወደ ቡና ቤቱ እንደመጣ ጨዋታውን ሲመለከት ሰክሮ ችግር ለመፍጠር እንደሞከረ ነገራቸው። ቻፍካም ምንም ሳይጠረጥር
እጣ ፈንታው የሚገባው እንደሆነ ተናግሮ የኤሪክን አስክሬን እንዲያስወግዱት ከእርሱ ጋር ያሉትን አዘዘ። እሱ ደግሞ ከቦብ ጋር በግል ለመነጋገር ጊዜ ወስዶ ነበር። ከዚያም ቻፍካ ኤሪክ ልክ እንደ ቀድሞው ዘራፊዎች ለማርቪን እየሰራ መሆኑን እንዳወቀና ማርቪን እሱን ለመዝረፍ በፈጸመው ክህደት እንደሚጠላው ገልጾ ከዚያም ቻፍካ ማርቪን በአቅራቢያው ቆሞ እንዳገኘውና ወደ ቡና ቤቱ ሲሄድ እንደገደለው ተናገረ። ቻፍካ የአጎቱ ልጅ የገደለበትን ሰው እንደሚደግፍ ቃል ገባለት እና እሱ ብቻውን እንዳልሆነ አረጋገጠለት። ከዚያም ቦብ ባሩን እንዲያስተዳድር እንደሚፈልግና እንዲያውም ተቋሙን በሱ ስም ለመሰየም እንዳሰበ ተናገረ። ቦብ ባልጠበቀው ዜና በመገረም ወደ ቤቱ ከመመለሱ በፊት ሁሉንም ነገር በዝምታ ይመለከት ነበር። ቦብ በዚያ ምሽት ወደ ቤቱ ተመለሰ። ከዚያ ሮክን የማይፈርድበትን ጓደኛውን በእርጋታ ይመግበዋል እና ለመተኛት ፈልጎ ጋደም አለ። ከጥቂት ቀናት በኋላ መርማሪ አቫንድሮ ቦብን ወደ ባር ሄዶ አገኘው። ስለ ማርቪን ግድያ ለቦብ ያለውን ልባዊ ሐዘኑን አካፈለው። ማርቪን ከባር ቤቱ ጥቂት ማይሎች ርቀት መገደሉን ተናግሯል። በአንድ ወቅት በአካባቢው ይፈራና ይከበር ነበር። ከዚያም መርማሪው ኤሪክን እንደ ግሎዲየስ ሁሉ ከባር ቤቱ ለመጨረሻ ጊዜ የታየው መጥፋት በእርጋታ ጠቀሰ እና ከተወሰነ ምርመራ በኋላ ኤሪክ የግሎዲየስ በጠፋበት ምሽት አእምሮ ሕክምና ተቋም ውስጥ ሆስፒታል እንደገባ እና በዚህም ምክንያት እሱን የመግደል ዕድል እንዳላገኘ ገለጸ። ተንኮል የተሞላበት የጎዳና ላይ ዝናውን ለማሳደግ ብቻ እንደሆነ ተናግሯል። ቦብ ይህንን ሁሉ ሲናገር ጸጥ ብሎ እያዳመጠ ነበር። እንዲሁም የመርማሪውን ንድፈ ሐሳብ ሊኖር እንደሚችል በግዴለሽነት ተስማምቷል። ከዚያም መርማሪው እያወቀ ፈገግ ብሎ ወደ ኋላ ሳያይ ሄደ። ከጥቂት ቀናት በኋላ ቦብ ሮክን ይዞ ናዲያንን ለማየት ወደ ቤቷ ሄደ። ከዚያም ቦብና ናዲያን አብረው እንዲሄዱ ጠየቃት እና ለእግር ጉዞ እንደሚሄድ ቃል ገባላት። ናዲያ ጥያቄውን ተቀብላ ተስማማችና ጃኬቷን ለማምጣት ሮጠች። ይህም ቦብን እስከ መጨረሻው አስደስቶታል። ፋሲካ ነበርኩኝ። ይመቻችሁ።